እግዚአብሔር በምድር ሁሉ ላይ ይነግሣል። በዛም ቀን እግዚአብሔርም አንድ ስሙም አንድ ይሆናል። ስማ አንተ እሺ፣ እንዴት ነው ዘንድሮ ዋራ ላይ 5306 ሰዎች በኢየሱስ ስም ተጠምቀዋል ያሉት እውነት ነው? አዎ። በጣም ይገርማል። ኧረ አትገረም፣ ገና ምድርን ሁሉ እንወርሳለን። መጽሐፍ ቅዱስ ምን እንደሚል ታውቃለህ? በትንቢተ ዘካርያስ ምዕራፍ 14 ከቁጥር 9 ላይ እግዚአብሔር በምድር ሁሉ ላይ ይነግሣል፣ በዛም ቀን እግዚአብሔርም አንድ ስሙም አንድ ይሆናል። ኧረ ቀጥሉበት፣ እግዚአብሔር ይርዳችሁ። ግን አንድ ጥያቄ ልጠይቅህ። ይቻላል፣ ጠይቀኝ። ግን ለምንድን ነው ይሄን አይል ሰው ሁሉ እንደ ጎርፍ ሊመጣ የቻለው? ጥሩ ጥያቄ ጠይቀኛል። ለምን ይሄን ሰው ሁሉ እንደ ጎርፍ እንደመጣ ልንገር። ስፔሻሊ ሐዋርያት ቤተክርስቲያን የሚሰብከው ስለ ድግንትና ስለ ዘይት ማስጫ ወይንም ስለ ቁሳቁስ ነገሮች ሳይሆን ስለ እግዚአብሔር መንግስትና ስለ እግዚአብሔር አንድነት ብቻ ነው የምታስተምረው። ለዛ ነው ሰዎች ሁሉ እንደ ጎርፍ ወደ እግዚአብሔር ቤተክርስቲያን እየተመለሱ ያሉት። ኦኬ፣ በጣም ደስ ይላል። እግዚአብሔር ይባርካችሁ፣ ቀጥሉበት። ይህንን ቪዲዮ ከወደዳችሁ ሼር እና ላይክ ኮሜንት ማድረግ እንዳትረሱ። መልካም ጊዜ ይሁንላችሁ።